በጣም ያሳቀኝ ነገር አለ። ሁላችሁም አይታችኋል ብዬ በእርግጥ አምነዋለሁ። እውነት ውይ አቤልን ሙድ ያዙበት በደንብ ፍቅር ጀማዎቹ ዋጋ ከፈሉ፣ ዋጋ ከፈሉ፣ ዋጋ ከፈሉ። ሄርሜላ ያያችሁ አላየንም። ያያችሁ አላየ ጉዳረጉ 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 ጉዳረጉ። እውነት እናንተ የቡታጅራ ልጆች እባካችሁ እባካችሁ ቢሰባችኋል። እኔ በጣም ሰኩት። አሁንሽ ከሁለቱ ወጣ። በእናታችሁ ሽንቱ እንዳመት በእናታችሁ ወንፊት አስቀምጡለት። አብርሽዬ አብርሽዬ አንተ ጉዳት ነው። እኔ የገረመኝ አይ በገዛ እጅ ሚስቴን ገብታ አውጥተህ አይዞህ 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 አብርሽዬ፣ እውነት አብርሽዬ አብርሽዬ አብርሽዬ። ሄርሜላ እያያችሁ አላየን? ፎቶዋን እንለጥፋለን 404,000 ብር እንሰጣለን እያሉ ነው። እባካችሁ እባካችሁ ቶሎ ብላችሁ ያገኛችሁን ለዳህኒና ለኤፍሬም ቦጭ በሉላችሁ። በቃ እስቲ ሹክ በሉ ቀስ ብላችሁ መታችሁ። ይሄ አቤል የሚባል ቃይ ሴጣን ደግሞ መርዝ 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 አንተ ጋ ነው ያለችው። አውጣት። አንተ ነህ ይቷን እየወሰድክ አይደለም? ፊተንና አውጣ። አንተ ጋ ነው ችግሩ ያለው፣ አንተ ጋ ነው። ዝም ብለህ በሰው ትዳር ላይ ማታ ማታ ይዘህ ስትረመስ የቱ ጋ ነው የጣልካት? እባክህ እባክህ ቶሎ ብለህ ለአብርሃም ጭንቀት ስትል ቶሎ ብለህ አምጣት። በቃ ውይ 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 ውይ። እኔ እኮ በቃ ፖሊስ ጣቢያ መሄድ አለብኝ። እኔ እኮ በቃ ማስመዝገብ አለብኝ። እኔ እኮ አሁን ምን አለ በቃ የሆነ ሰው ገድሎ ጥሎ ነው ወይስ ምንድን ነው ወይስ እየታስራብኝ ነው ምናምን 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 እያለ ነው አብረሽ ሄርሜላን አያችሁ እያለ ዳኒና ኤፊ ሽንታችን ነው ያስለቀቁት። እኔ እንደ ዛሬ የሳኩት ቀን የለም። በጣም ሳኩት ማለት ነው። ዳኒ ደግሞ አልተለመደበትም። ሄርሜላ ማለት ራሱ ጠፍቶ ሩታ ሩታ አረ ከሩታ ገለል ይበሉ። ያልገበችበት ባልሰረችበት ስሟን አትያዙ። ባልዋለችበት ስፍራ ላይ ስሟን አታንሱ። ኤፍሬም ደግሞ ሚዛ ጋብዛ ላምጠ ወንድም ሚስት ናት። ለምንድን ነው የጋበዝከው? ከባሌ ጋር መተን የሚሳ ቤት በጣም ያምራል፣ ይጣፍጣል፣ ይዘን መተን እዚሁ እንበላለን ብላ ሀሴት አድርጋ ናፍቆቷን ተናግራ ነበር። ውይ 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 ሄርሜልዬ እባክሽን እባክሽን ራስሽን ግለጪና ነፍስሽን ቶሎ ብለሽ አውጪ። እሰይ እንደው ምን ልበል አንቺን ሄርሜላ አንቺን እውነት 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 ላይመልሱ ላይገሉ ላይጥሉ የቀን ስቃይ ያሳዩሽ። ለምን ገበሽ በሰው ትዳር? ለምን ገበሽ? ዘው ብለሽ የገባሽው የሰው ትዳር ሰምተሻል? የትም ብትቀመጪ እውነት እንኳን ይሄ የምድር ነው። ታይ እኔ ካፌ አላወጣም። ብዙ ችግር ይደርስሻል። ሰላም ሰላም ቤተሰብ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ነው። ዛሬ በጣም ያሳቀኝ ነገር በቃ ሄርሜላን አያችሁ ብራገኛችሁ እያሉ ሰላማችሁ በክርስቶስ የበዛ ይሁን። እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? ጀፍር ነበረ ቡራገኛ እንዲህ እያልኩኝ እኔ አልችለውም። በእርግጥ በቃ ሰላማችሁ በክርስቶስ ብዝት ትበልላችሁ። በሀገር ውስጥ ያላችሁ በሀገር ውጭ ያላችሁ እንደ ዛሬ በዚህ ፊልም የሳኩት ቀን የለም። ይሄ ፊልም ነው በቃ ፊልም የተለየ ፊልም። በጣም ነው የሳኩት። ሮል ነው የተጫወቱባት። በቃ እኔ ከዚህ በፊት ተናግሬ ነበር። ማንቸስተርና አርሰናል አስተላለፉን እንዴት አድርጎ እንደሚያውቀው ሞሪኖ በደንብ ከውስጥ ሰርስሮ እንደሚያውቀው ይኸው ፍሬም ሰርስሮ አብቅቷል። ይሄ ዳኒ አብቅቷል። አሁን ደግሞ ሄርሜላ ያለችውበት አቤል ጋ ነው። አቤል አውጣትና ለአብርሃም አስረክባት። ቤተሰቦቼ ሁላችሁንም ሰላም ብያችኋለሁ። ወደ ወሬው ገባ።
እንዴት ናችሁ? ሁሉ በጎ፣ ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው። ለሀገራችን ሳቅና ደስታን ያምጣልን። ባላችሁበት ስፍራ እግዚአብሔር በደሙ ሸፍናችሁ ሰላምና ደስታ ብዝት ይበልላችሁ። መዳም ቅመሞች ውዶች፣ እኛ እኮ እንቆች ነን። እውነት ዋው ጀግኖች። በቃ እንደማንም እኛ እንደዚህ እንደ ቴኒስ አይደለንም። ወይ በቃ በጣም ነው እግዚአብሔር የሚያመሰግነው። እናንተ ሰላም እና ደስታ ብዝት ስትበልላችሁ እግዚአብሔር ይጠብቃችሁ። እኔ ዛሬ የሄርሜላ ነገር በጣም አስቆኛል። ዳኒና የፊ ቆስል ነው ያለው። ይሄን ቪዲዮ አይታችሁ ሳቁ እናንተም። በጣም የሚገርም ነገር ነው እያሳቁ። አንተ ይዛል አንተ አስቀምጣል አምጣ 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 እያሉ እያለቀሱ ጉድ እያደረጉ ነው። እንደው አብርሽ እንደው ምን ግፍት ሰርታል? አሁንም ሩትዬ ጋር እግሯ ጋር ወድቀ ይቅርታ ጠይቅቺ ምስቴ እንድትገኝ ማለት ነው። ይቅርታ ጠይቃት ደጋግማ ማለት ነው። አንተ ሩትዬ እንደ አንተ ሻራ የምትሰራ ሴት አይደለችም። ማንንም በክፉ የምትነካ ሴት አይደለችም። ራሷ የምትተማመን በራሷ ኮራ ዘና ያለች እንቁና ምርጥ ወተት የሆነች ሴት ናት። እችን ገፍተ ወታይ አንተ ደግሞ በሌላ አዛቂት ውስጥ ነው የገባው ብዬ ከዚህ በፊትም ተናግሬያለሁ። አሁንም አዛቂቱ ነው እየተከተለ ያለው። እኔ ምንም የሚለው ነገር የለም። እጅን ከዚህ መንገድ አንስቻለሁ። እውነት ሄርሜላ እንደው አትገኝም። በቃ እሷ ጥፍጥፍ ብላ በቃ አየር ላይ በቃ እኔ እንጃ እንዴት ተነጥቃ እንደሄደችውም አናቀውም። ስለዚህ አብርሽዬ እኔ ምንም አልልም። ልብህን በወንፊት ይዘህ ሽንቴንም በወንፊት ላይ ይዘህ እንደው በቃ እንደምንም ሆነ ቻልበት። የገባይበት በገዛ እጅህ ነው። በፈያ ገንዘቤ ፈስ ገዛው አለች አንዷ። እንደዚህ በፈያ ገንዘብህ ነው እንዲህ የሆንከው እልሃለሁ። ሰላም ይብዛላችሁ። ላይክ ሰብስክራይብ አድርጉ ውዶች፣ የወዳችሁ